ያው እንደ ታላቅነቴ ይቅርታ ማለት እንዳለብኝ ነው የማስበው። ምክንያቱም እኔ ዛሬ እንደዚህ አይነት ነገር ተፈጥሮ ይቅርታን ካላስተማርኩሽ አንቺ ታናሽ ደግሞ ነገ ይሄን ነገር ገባሽ በማይሆን ነገር ደግመሽው ብዙ ነገሮች ሀፕን ያደርጋሉና አንቺንም ቤተሰቦቼንም የቅርብ ጓደኞቼንም እንደዚህ አይነት ነገር ውስጥ ያስገባዋቸውንም ብዙ ሰዎችንም በዚህ አጋጣሚ ይቅርታ ማለት ፈልጋለሁ። ያው እኔንም አንደርስታንድ ያደርጉኛል ብዬ አስባለሁ። ምናልባት ራስ ወዳድ ሆኜ ሊሆን ይችላል፣ ግን ይሄ ራስ ወዳድነቴን ያመጣው ነገር ደግሞ ምንድነው አንድ ባለችኝ እህቴ ስለተመጣብኝ ነው። እናንተም ብትሆኑ ይሄን ነገር ከማድረግ ወደ ኋላ ትላላችሁ ብዬ አላስብም። በትንሹም ቢሆን ያው አመናጭቄሻለሁ፣ ማስከፍቼሻለሁ። ለሱ ደግሞ የሆነ ሰርፕራይዝ አለሽ። የምትወጂው ሰርፕራይዝ፣ የምትፈልጊው ሰርፕራይዝ ይኖርሻል ማለት ነው። ሰላም ሰላም፣ እንዴት ናችሁ ውድ የኔ ዩቲዩብ ተከታታዮች? አላችሁልኝ? ሁሉ ሰላም አለውላችሁ? እንዴት ናችሁ? ሳምንታችሁ እንዴት ነበረ? ዛሬ እስቲ በመልካም ነገር ተገናኝተናል። ከዛ በፊት ግን ክርስቲያን ሙስሊም ወንድም እህቶቼ ጾም ገብቷል። እንኳን አደረሳችሁ ማለት ፈልጋለሁ ሁላችሁንም። ሰሞኑን ያው ትንሽ ደስ የማይል ነገሮች ነበሩ። ማለት ትንሽ እኔም ከቤተሰብ ጋር የነበረኝ ነገር ጥሩ አልነበረ። ማለት በእህቴ ምክንያት ማለት ነው። የምታውቁት ነገር ነው። ትንሽ እኔም የማይሆን ነገር ውስጥ ገብቼ ነበረ። ያው ይሄን ሁሉ ያደረኩት ደግሞ ታውቃላችሁ ለእህቴ ካለኝ ነገር ነው። ማንም የራሱ ሰው ሲነካበት ዝም ብሎ ያያል ብዬ አላስብም። እኔ በግሌ ያው ቤተሰቦቼን፣ እህቴን፣ ወንድሞቼን ሁሉንም የመጠበቅ ኃላፊነት አለብኝ። ምክንያቱም የኔ ስለሆኑ። ያው እዛ ጋር ደግሞ ሀፕን ያደረገው ነገር ምንድነው ትንሿን እህቴ በጣም ብዙ ነገር አድርሰውባት ነበረና ያው በበቀደም እንዳያችሁት የአጭር ጊዜ እንትን አልነበረም፣ እውነት ለመናገር ማለት ነው። ብዙ ነገሮችን አይ ነበር፣ እሰማ ነበረ። ከዛ ግን ፕሮግራም አድርጌ የመጣሁበት ነገር ነው። ምናልባት በቀደም እንደዛ ለበቀል ነው ብዬ ስናገር እንደ ቀልድ አስቤ የመጣሁበት ነገር አለ። ማለት ለረጅም ጊዜ የሆነ የነበረውን ነገር ያው ትንሿን ያረጓትን የነበሩትን ነገሮች አቅ ስለነበረ ተዘጋጅቼበት ነበር የመጣሁት። ግን ያ ማለት ግን እነሱን ለማስተማር እንጂ እነሱን ለመጉዳት አልነበረም። ያው የተፈጠረውን ነገር ታውቁታላችሁ። ከመጀመሪያ ጀምሮ እስካሁን እስካለንበት ድረስ የተፈጠረውን ነገር በሙሉ ታውቁታላችሁና እኔ ሁሉም ሰው እንዲያውቅ የምፈልገው ነገር ማለት እነሱ እንደዛ ስላረጉ እነሱን መበቀል አይነት ሳይሆን ላይክ እነሱን ለማስተማር ነው። ምናልባት ቃላቱን መበቀል ብዬ ተጠቅሜው ሊሆን ይችላል። ግን እንድታስቡት የምፈልገው ነገር ያ መበቀል የሚለው ነገር ላይክ እነሱን ማስተማር ነው። በቃ ማለት ሰዎች ላይ እንደዚህ አይነት ነገሮችን ማድረግ እንደሌለባቸው እና እነሱም ከማንም እንደማያንሱ እነሱም በሚያደርጉት ልክ ደግሞ እጥፍ ወደ ህይወታቸው እንደዚህ አይነት ነገር እንደሚመጣ ያን ነገር እንዲማሩበት አስቤ ነው እንጂ እኔ ማንንም ሰው የመጉዳት ሀሳቡም ፕላኑም የለኝም። ማለት ያው ከጽጌ ጋርም እግዚአብሔር ይመስገን ያለን ነገር በሰላም ተፈቷል። አሁንም ያለን ነገር ጥሩ ነው። በጣም ነው የምወዳት፣ በጣም ነው የማከብራት። ሌሎች በዙሪያዎችንም ያሉት ሰዎችንም ሁሉንም በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በሰዓቱ የተፈጠሩት ነገሮች ግን ያው እነሱን ያስተምራል ብዬ ያሰብኩት ነገር ነበር። ከዛ በተጨማሪ ግን ያው እኔ ትንሽ የሄድኩበት መንገድ ልክ አልነበረም። ማለቴ ልክ አልነበረም ስላችሁ ከቤተሰቦቼ ጋር ከእህቴ ጋር ከወንድሜ ብቻ ከሙሉ ፋሚሊዎቼ ጋር የነበረኝ ነገር ጥሩ አልነበረም። እነሱን በጣም አስጨንቂያቸዋለሁ። እኔ እዚህ ጋር የራሴን ነገር ለመጨረስ ብዬ እነሱን አስጨንቂያቸዋለሁ። ያ ደግሞ ልክ አልነበረም። ማለት በቃ የሆነ ነገር ለማስተካከል ብዬ ነበር እንደዚህ አይነት ነገር ውስጥ የገባሁት የነበረውና ከምንም በላይ እናቴን እህቴን በጣም አስቀይሜያቸዋለሁ ከምላችሁ በላይ ማለት ነው። ማለት በቃ እግዚአብሔር ይመስገን ትንሿም ደርሳልኛለች። ማለት እኔ በዚህ ልክ እንደዚህ ነገር ታረጋለች ብዬ አልጠበኩም ነበር። ማለት በቃ የኔ ነገር አስጨንቋት ማለት ያው ወንድሟ ነኝ እኔ የተሻለ ነገር ላይ እንደሆነ የተሻለ ነገር ላይ እንድቆይ ነው የምትፈልገው አውቃለሁ። ቤተሰቦቼም ያው የሚኖሩትም ለኔ እኔም የምኖረውም ለነሱ ስለሆነ ማለት ነውና ማለት በቃ ያደረገችው ነገር በቀደም ቢሆን ጽጌን ጠርታ እኔ ወደ ራሴ እንድመለስ ከቤተሰቦቼም ጋር እንድገናኝ ያደረገችው ይሄን ሁሉ ነገር እንዲሳካ ያደረገችው ትንሿ ናት።
የምሬ ነው የምላችሁ። ማለት በቃ ልፋቴ እኔ እንጃ ምን ብዬ ልንገራችሁ። እናንተ የምታውቁት እህትና ወንድም ብዙ ጊዜ ሲጣሉ ምናምን ነው አይደለ? ከልጅነታቸው ጀምሮ ምናምን በማይሆን አስተዳደግ ማለት ያው በማይሆን አስተዳደግ ስላችሁ በመጣላት በመጋጨት ምናምን እንደዛ ነው የምታውቁታ። እኔ ግን ከትንሿ ጋር ያለኝ ነገር ከምላችሁ በላይ በቃ እኔ እንደ እህቴ አይደለም እሷንም ማለት ይሄ እንደ ልጅ ነው የምር እንደ ልጅ ነው ያሳደኳት ብል ይቀለኛል። እኔ ትንሿን እንደ እህቴ አይደለም እና እንደ አይኔ ብሌን ምሳሳላት አንድ ያለችኝ ታናሽ እህቴ ናት። እና ያ ሁሉ ነገር የሚገባውትኝ ታውቁታላችሁ በሷ ምክንያት ነው። ምክንያቱም ማይሆን ነገር ስላደረጉ እነሱን ያስተምራል ብዬ ደግሞ የሄድኩበት መንገድ በአንድ በኩል ጥሩ ሆኖ ሳለ በአንድ በኩል ግን ቤተሰቦቼንም የራሴ ሰዎችንም አስቀይሞብኛል፣ አስከፍተውብኛል። እና በዚሁ አጋጣሚ በድጋሚ ሁሉንም ሰው ይቅርታ ማለት ፈልጋለሁኝ። እናንተ በጣም ወዳችሁ ማከብራችሁ ቤተሰቦቼንም በጣም ይቅርታ ማለት ፈልጋለሁ። ግን እናንተም እንድትረዱኝ የምፈልገው ነገር እነሱን ያስተምራል ብዬ ስላሰብኩኝ ነው ይሄ ሁሉ ዋጋ ከፍዬ ያ ሁሉ ነገር ሳደርግ የነበረው። ብቻ እነሱም ተምረውበታል ብዬ ተስፋ አረጋለሁ። እግዚአብሔር ይመስገን ከጽጌ ጋርም ከሁሉም ጋር ያለኝ ነገር ጥሩ ነው። ግን ዛሬ ከምንም በላይ ይሄን ሁሉ ነገር እንዲፈጠር ጥሩ ነገር እንዲመጣ ያደረገችው የኔ ታናሽ እህቴ ናት። በጣም ወዳት እምሳሳላት ትንሿ እህቴ ኤፍሱ ናትና ዛሬ እሷን ጠርቻታለሁ። እስቲ ትምጣና ማለት ያው ምናልባት ግዴታዋ ሊሆን ይችላል አይደል? ግን ደግሞ እኔ ደግሞ ማመስገን አለብኝ። ምክንያቱም እናቴ እንደዛ በተጨነቀችበት፣ ቤተሰቦቼ እንደዛ በተጨነቁበት ሰዓት በቃ ከጎናቸው ሆና እንደ ታናሽ እህት ወይ እንደ ሕፃን ልጅ ሳይሆን በቃ እንደ አዋቂ ብዙ ነገር ስታደርግልኝ የነበረው እኔን በጣም ነበረ ስትከላከለኝ፣ ለኔ በጣም ብዙ ነገር ነበር ስትሆን የነበረውና እስቲ ጠርቻታለሁኝ፣ ትመጣለች። እሷ ስትመጣ ደግሞ እስቲ ስለ አለፈውም ነገር ስለ አንዳንድ ነገር እናወራለን። በዛውም ላረገችውም ነገር ደግሞ እሷን በጣም አመሰግናለሁ የምንልበት ታይም ይሆናል ማለት ነው። አይ ቲንክ መምጫዋም ደርሷል። ያው እንግዲህ እየመጣች ነው። እስኪ ትምጣና ደግሞ ከሷ ጋር እንቆያለን። ትንሿ እንዴት ነሽ? ሰላም ታንሽ ዌልካም። ቴንክ ዩ። ሰላም ናችሁ? እንዴት ናችሁ? ያው እንግዲህ እንዳልኳችሁ ትንሿ መታለች። ቆየሽ ከቤት አለም እንደ መጣችሁ? አይ ያው ጓደኛዬ ጋር ነበርኩ። ምን መሰለሽ ሳስጨንቅሽ በጣም ብዙ ሳመነጫጭቅሽ ብቻ ያው ብዙ ነገር ነበረ እና ያ ነገር ልክ እንዳልነበረ ነው ከበቀደሙ በኋላ ሲሰማኝ የነበረው። ማለት ያው እንደ ታላቅነቴ ይቅርታ ማለት እንዳለብኝ ነው የማስበው። ምክንያቱም እኔ ዛሬ እንደዚህ አይነት ነገር ተፈጥሮ ይቅርታን ካላስተማርኩሽ አንቺ ታናሽ ደግሞ ነገ ይሄን ነገር ገባሽ በማይሆን ነገር ደግመሽው ብዙ ነገሮች ሀፕን ያደርጋሉና እኔ በጣም አስደምመሽኛል። ማለት የምሬ ነው የእውነት ማለት ያቺ እንደዛ ተንከባክቤ ያሳደግኳት ትንሿ ናት ዛሬ የኔ ነገር እንደዚህ አሳስቧት እሷ አድጋልኝ ቤተሰቦቼ እንደዚህ ቴኬር ማድረግ የጀመረችው። ምክንያቱም ነገ ከነገ ወዲያ ያው መቼም ቀድመሽኝ አታገቢም፣ እኔ ነኝ የማገባው። ነገ ከነገ ወዲያ እኔ ሳገባ በቃ ቤተሰቦቼን በደንብ አድርጋ ቴኬር ታደርግልኛለች። ማለት በጣም ብዙ ነገር ነበር ይችንበት ቀን ሳስብ የነበረውና የምርም ከነገሩ በኋላ በጣም ደስ የሚል ስሜት ነው የተሰማኝ። እውነቴን ነው። ያው ብዙ ጊዜ ወንድምና እህት በዚህ ልክ ሲያወራ አይታወቅም። እኔም እኮ ደነገጥኩኝ። ካሜራ ይዘህ ምናምን ታሞጋግሰኝ ስለሚገባሽ ነው። በነገርሽ ላይ ቴንክ ዩ ማለት በቃ አድገሽልኛል፣ ትልቅ ልጅ ሆነሻል። አይ ካንተ ነው እሱን የተማርኩት። አንተ ለኔ ብለህ ብዙ ነገሮችን አድርገሃል ከድሮም ጀምሮ። አሁንም ደግሞ የገባኸው እዚህ ውስጥ ለኔ ብለህ ነውና እኔ ኃላፊነት እንዳለብኝ ተሰምቶኛል። ብቻ ደስ ብሎኛል። አሁን ባለው ነገር ላንተ ሁሌም የተሻለ ነገር ይገባሃል ስልክ እኔ ስላንተ በደንብ አውቃለሁ። ለኔ ምን ያክል ሳክሪፋይ እንዳረክ ምናምን እኔ አውቃለሁኝና ከዚህ የበለጠ ህይወት ነው ላንተ ዊሽ ማረገው።
እንደዚህ ለኔ ብለክ እንደዚህ ከሰው ጋር ለመጣላት እነሱ እንዲማሩ ለማድረግ ምናምን እየገባ አንተ እንደዚህ ህይወት መበላሸት የለበት። ይሄ አይደለም ያንተ ህይወት። አንተ በጣም የተሻለና ትልቅ ነገር ነው የሚገባ እና እሱን እኔ ድሪም ስለማደርግ ነበር አሁን አንተ እንደዚህ አይነት ነገር ውስጥ ሳይክ ትንሽ የተከፋሁት። ግን ያው ማንም ሰው ይሳሳታል፣ ከዛ ይታረማል። እሱን ነው ካንተ የምረዳው ነገር። ብዙ ጊዜ ብታስበው ነገር ልክ የሆነ ይመስላል፣ ከዛ ግን ልክ እንዳልሆነ ሲገባ ወዲያው የምትመለስ ሰው ነክ። እሱን በጣም ነው ካንተ ሞድል ነገርና ብቻ ደስ ብሎኛል። ጽጌንም በዚህ አጋጣሚ ማመስገን እፈልጋለሁ ጋይስ። በእውነት አይመቻትም ነበረ በታይሙ ስደውልላት ምናምንና ከዛ ግን እንደምንም ብላ በጣም በቃ እኔ ሳለቃቀስባት ምናምን ብዙ ነገር ትታ ነው የመጣችው በእውነት እና ጽግሻ በጣም ቴንኪው። እኔም በዚህ አጋጣሚ እሷን ሳላመሰግን ማለፍ አልፈልግም። ማለት ያው ብዙ ነገሮች በይና በሷ መሀል ሀፕን አድርገዋል። ግን ይሄ ሁሉ ነገር እኔ እሷን ለመጠቀሚያ እንደሆነ እንኳን ሰምታ ማለት በዚህ ልክ የኔ ክፉነት አልታያትም። ማለት ይሄ ሁሉ ነገር ያደረኩትኝ ላንቺ እንደሆነም አስባ ነው ያን ይቅርታዬንም የተቀበለችውና እውነት እሷ በዚህ አጋጣሚ ጽግሻዬንም ከልብ ማመስገን እፈልጋለሁ። እኔና እሷ ከዚህ በኋላ በጣም ጥሩ ጓደኛሞች ነን። በብዙ ነገር አብረንም ላይክ እንደ ፍሬንድ መሆን የምንችል አይነት ሰዎች ነን። በብዙ ነገር የምንግባባ አይነት ሰዎች ነንና እሷንም በዚህ አጋጣሚ ማመስገን ፈልጋለሁኝ እና በጣም ብዙ ሰዎችንም እንዳስከፋሁኝ ነው የተሰማኝና አሁንም አንቺ ባለሽበት አንቺንም ቤተሰቦቼንም የቅርብ ጓደኞቼንም እንደዚህ አይነት ነገር ውስጥ ያስገባዋቸውንም ብዙ ሰዎችንም በዚህ አጋጣሚ ይቅርታ ማለት ፈልጋለሁ። ያው እኔንም አንደርስታንድ ያደርጉኛል ብዬ አስባለሁ። ምናልባት ራስ ወዳድ ሆኜ ሊሆን ይችላል። ግን ይሄ ራስ ወዳድነቴን ያመጣው ነገር ደግሞ ምንድነው አንድ ባለችኝ እህቴ ስለተመጣብኝ ነው። እናንተም ብትሆኑ ይሄን ነገር ከማድረግ ወደ ኋላ ትላላችሁ ብዬ አላስብም። በቃ በሷ ስለመጡብኝ ያው ይፈጠር የነበረው ነገር በሰዓቱ በጣም ያመኝ ስለነበር ለዛ ነው ለረጅም ጊዜ ወስጄ እንዴት ሆኜ አታክ ማድረግ እንዳለብኝ እንዴት ሆኜ እነሱን ማስተማር እንዳለብኝ አስቤ ነበር የገባውበት። ግን ያው እግዚአብሔር ይመስገን ማለት ይሄን ያህል የጎዳውትም ሰው አለ ብዬ አላስብም። ሜቢ ያስቀየምኳቸው በሰዓቱ ብዙ የተዳረስኳቸው ሰዎች ይኖራሉ። እነሱንም ከዛ በፊት ይቅርታ ብዬ የዘጋሁት ነገር ነው። አሁንም ቢሆን በድጋሚ ሁሉንም ይቅርታ ማለት ፈልጋለሁ። ከምንም በላይ የኔ ደግሞ ታናሽ እህት የምሬ ነው በጣም 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 ነው የኮራሁብሽ። እውነት ለአንድ ሳምንት ያክል እንደዚህ ብጠፋ እንደዚህ በነገሮች ራሴን በጎዳ ምን ብለም ግን በቃ እንደዚህ ተጨንቀሽልኝ እናቴንም አባቴንም ሙሉ ፋሚሊዬንም አንቺ እንደ ታናሽ ሳይሆን እንደ ቤቱ ታላቅ ሆነሽ ነበረ ነገሮችን ለማስተካከል ስትሞክር የነበረው እና በዛ ነገር ደግሞ በጣም ደስ ብሎኛል ከምልሽ በላይ ይሄን በት ቀን ምን ያህል ሳስብ እንደነበረ የእውነቴን ነው የምልሽ እና አንቺንም በጣም በጣም ማመስገን እፈልጋለሁ። የምሬ ነው። ከዚህ በኋላ ምንም አይነት ኃላፊነት ብሰጥሽ ምንም አይነት ነገር ማድረግ ትችያለሽ የሚል እምነት አለኝ አንቺ ላይ። ማለት በቃ የቤተሰቦቻችንን ብዙ ያው በእኛ በቤተሰብ የሚቀሩ ብዙ ነገሮች አሉ እና በቃ ከዚህ በኋላ በእርግጠኝነት ላንቺ እነዛ ሁሉ ነገሮች ተላልፈው እንኳን ቢሰጡሽ መቀበል ብቻ ሳይሆን ብዙ ደረጃ ላይ ታደርሻቸዋለሽ፣ የተሻለ ነገር ላይ ታደርጊያቸዋለሽ ብዬ ነው የማስበው እና ወደፊት ብዙ የሚጠብቁሽ ሰርፕራይዞች ይኖራሉ በቤተሰቡ እና እኔ ሙሉ ለሙሉ ባንቺ ምንም አይነት ነገር ታደርጊያለሽ የሚል እርግጠኝነት ስላለኝ ከዚህ በኋላ ለሚመጡብሽም ነገሮች ኤኒ ታይም እኔ ያለሁኝ እንደ በፊቱ ማለት ያው ምንም የተለየ ነገር የለውም። ዛሬም አለው ነገም አለው ወደፊት እግዚአብሔር እድሜ ጤና ሰጥቶን ሁላችንም በሰላም ያቆየን። ሁሌም አለውኝ በምትፈልጊው ጊዜና ሰዓት ማለት ነው እና በመጀመሪያ አንቺን ውድ እህቴን ከልቤ ማመስገን እፈልጋለሁ። በትንሹም ቢሆን ያው አመናጭቄሻለሁ፣ ማስከፍቼሻለሁ። ለሱ ደግሞ በጣም 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 ይቅርታ እና ሲቀጥል ደግሞ ቤተሰቦቼን በጣም ይቅርታ ማለት እፈልጋለሁ። ያው ዛሬ ያው የይቅርታ ቀን ስለሆነ ነው። ቤተሰቦቼን፣ ጓደኞቼን ያው ሰማችሁንም ያልጠራዋችሁ ብዙ ሰዎች ትኖራላችሁ። ሁላችሁንም ከልብ ከልብ ይቅርታ ማለት እፈልጋለሁ። እናንተ ደግሞ የተወደዳችሁና የተከበራችሁ የኔ ቤተሰቦች እናንተን ደግሞ ከልብ ማመስገን እፈልጋለሁ እና ሌላው ደግሞ ላንቺ የተዘጋጀልኝ ሰርፕራይዝ አለ። እሱን ግን ዛሬ አይደለም የምነግርሽ። በጣም ቆንጆ ሰርፕራይዝ ማለት በቃ
እኔ ደስ ስላለኝ ላንቺ ያዘጋጀውልሽ በጣም አሪፍ ነገር አለ። እሱም ግን አሁን ምንድነው እሱ ዛሬ አይደለም እኔ የጀመርኩት ነገር አይ ኖ ስለምትጓጊ ነው። አሁንም ቢሆን ልነግርሽ አልፈለኩም ነበር፣ ግን በቀጣይ የሆነ ሰርፕራይዝ አለሽ። የምትወጂው ሰርፕራይዝ፣ የምትፈልጊው ሰርፕራይዝ ይኖርሻል ማለት ነው። ስለዚህ ስለሁሉም ነገር በጣም አመሰግናለሁኝ። ቤተሰቦችን የምታያቸው ነገር ካለ በያቸውና አሁን ቆንጆ ምሳ ጋብዝሻለሁ። አብረን ነው የምንሄደው። እሺ ያው እኔ ምንም ምላቸው ነገር የለም። ወንድሜ ስለተመለሰልኝና ደህና ስለሆነ በጣም ደስ ብሎኛል። እውነት ለመናገር ከዚህ በኋላ የሚያስጠላ ነገር ውስጥ ባይገባ ደስ ይለኛል። እንደ እህት ያው ማንም ሰው ይሳሳታል ምናምን፣ ግን ደግሞ ስህተት እንደሆነ ብዙ ሰው ከነገረን ደግሞ አንዳንዴ ስህተት እንደሆነ እያወቅን ግን መመለስ የማንችልባቸው ብዙ ነገሮች አሉ እና ደግሞ ስህተቱ ከአንተ በላይ ደግሞ ቤተሰቦችን የሚጎዳ አይነት ነገር ከሆነ እነዚህ ነገሮች መቅረት ነው ያለባቸውና ወንድሜ ተሳስቶ ነበር ግን አሁን ተመልሷልና እሱ ነገር በጣም ደስ ብሎኛልና ደስታዬን ልንገራችሁ ብዬ ነው። ቴንክ ዩ እና ፋሚሊ ሁላችሁንም ከልብ እናመሰግናለን። ስለ ሁሉም ነገር በድጋሚ ቅርታ ማለት ፈልጋለሁ። ስለዚህ ቆንጆ ምሳሽን ልጋብዝሽ። እሺ